አዝራ ከድርን ሳመችው። እንጅላና መቴ ፍቅር ጀመሩ። ሙምታዝ የመቴን እናት እንደሚያፈቅራት ነገር። መቴና አዝራ በይፋ ተለያዩ። ጌታ ዚሃ ማጋጮቹ ላይ ደረሰባቸው። የአዝራና የእንጅላ መረን የለቀቀ የመበላለጥ ስሜትና ጸብ ከሩ አያታቸውን ለጥቂት ገሎ ነበር። ግን ማብቂያው ይህ ብቻ አልነበረም። ፊሊዝ ባሏ በላያ ላይ ከመቴ አክስት ታንሱ ጋር እየማገጠባት እንደሆነ ደርሳበታለች። ማነሽ አንቺ? አሁን ደግሞ የትኛዋ መልአክ ነሽ አንቺ? አያቴ በአንቺ ምክንያት እኮ ሞቶ ነበረ። ሂጂ ጥፊ ከዚህ ሂጂ። ይሄ እኔ ቤት ነው። ጭራሽ ይቅርታ መጠየቅ ሲገባሽ እንደገና አፍሽን ትከፍቻለሽ። ለምንድን ነው? ቆይ ምን አጠፋው? ይኸውልሽ ረፊ፣ እኔ ጸብ አልፈልግም። ሂጂ ከዚህ። ሄይ በቃሽ፣ አቁም። ልቀቀኝ። እኔ ጋር ለመጫወት እንዳትሞክሪ። ልቀቃት፣ አቁም። መቴ እባክህ አንተ ጣልቃ አትግባ። አያገባም። ተወኝ በቃ። ከአንተ ጋር መፋታት እፈልጋለሁ። ፍቺ እፈልጋለሁ። እያልሻለሽው ነገር ግን ታውቆሻል? አዎ በደንብ አውቃለሁ። በጣም ጥሩ ይሁና። ምናልባት ተረጋግታችሁ ብቻችሁን በተረጋጋ መንፈስ ብታወሩ ይሻላል። ምን ነው ገረመ? በዚህ ምክንያት ነው አይደለም የምትጣሉት? በዚህ ምክንያት ነው አይደለ? ይሄ ነው አይደለ? ይኸው አሁን ቤቱ ያንቺ ነው። በዚህ ምክንያት ትዳርሽን አትበጥኝ። ቆይ ምን ለማድረግ የሞከርሽ ነው? አልገባኝም። አንቺ ልጅ በቃኝ። እኔ ይህን ትዳር መቀጠል አልፈልግም። አብቅቷል። ስሚ፣ ፊሊዝ ልትመጣ ትችላለች። ስለዚህ ከዚህ በኋላ ይበልጥ መጠንቀቅ አለብን። የአዝራ ክፍል መቴ ገብቶ ልፈታሽ አልፈልግም፣ አዝራ ደግሞ አልፈልግም እንፋታ እያሉ ሲጨቃጨቁ እንጅላ በሩ ጋር ሆና ትሰማለች። መቴ ከአዝራ ክፍል እንደወጣ የእንጅላ ክፍል ገብቶ ከዚህ በኋላ ምንም እንቅፋት የሚሆንብን ነገር የለም፣ ከእርሷ ጋር ከተፋታን በኋላ እጄን ለመያዝ ዝግጁ ነሽ? አስቢበት። ቆይ አልገባኝም ከድር፣ ከሚስቴ ጋር ይህን ያክል እንዴት ልትቀራረቡ ቻላችሁ? ስለሱ ትንሽ ብናወራ መልካም ነው። ልክ እንደ ወንድ እናወራ እንሂድ። ሄሎ። አቤት ወንድሜ። አዎ እየመጣን ነው። እሺ መጣን። አዝራ ቤት ናት፣ ደህና ናት፣ አታስቡ ብለዋል። ትንሽ ልጆቹ ተጨቃጭቀው ነበረ፣ ግን አቶ አቲፋውን አሞታል እና እሱ ደህና ነው፣ አታስቡ። ቤልጊን አታስቢ። እሺ አመሰግናለሁ። እሺ በጣም ጥሩ። ፊሊዝ ደህና ነሽ? ምን ነው ውዴ፣ ደም ግፊትሽ እንትን አለ እንዴ? ዝቅ አለ እንዴ ማሬ? ምንድን ነው? አይ በጣም ደህና ነኝ። የት ነበርሽ? ክፍላችን ውስጥ አላገኘሁሽም። ማሬ ምን ነክቷት ነው? ምን ማለት ነው? ረጅም ጊዜ ወስዳል ማለት? ጠበቃ ጉዳዩን በቶሎ እንድትፈጽምልኝ እፈልጋለሁ። ይኸውልሽ፣ ያለበለዚያ ሌላ ጠበቃ ቀጥራለሁ። ሁሉም የዳኛ ውሳኔ ነው ወይዘሮ አዝራ። የግድ ምስክር ያስፈልጋችኋል። እንጅላ፣ በእውነት እኔ ልትረጅኝ ትፈልጊያለሽ? እባክሽ ምስክር ሁኚኝ እና ይሄ ትዳር ያብቃ። አይ እኔ ጣልቃ መግባት አልፈልግም። እንጅላ፣ መፋታት እፈልጋለሁ። እምቢ የሚባል ነገር መስማት አልፈልግም። አንተና እንጅላ በመካከላችሁ ፍቅር እንዳለ ካወቅኩ ቆየሁ። ቆይ ይሄ ሁሉ መደባበቅ ግን ምን አስፈለገ? መቴ አዝራን አትወዳትም? እህቴ። ቆይ ከዚህ በኋላ ምን እንዳልሆን ነው? ይህን ሁሉ መድኃኒት ሳግበሰብስ ከረምኩኝ። ግን ምን ተጠቀምኩ? ምንም። ጉልተን ስትወስዳቸው የነበሩ በርካታ መድኃኒቶችን ሰብስባ አውጥታ ተጥላቸዋለች። ከዚህ በኋላ ስደነዝዝ አልኖርም። አይኔን ገልጫለሁ። አባቴ ልክ ነበረ። ጀሚል በፍጹም ወደ እኔ ይመጣል ብዬ እድሜ ልኬን ስጠብቀው ነበረ። ግን ሞኝ ነኝ፣ ደደብ ነኝ። ጀሚል መቼም አይቀየርም፣ ያው ነው በለው። የሚገርም ታሪክ ነው። እንጅላ አስተውልሃለች? አዎ ሁለታችንም እንዋደዳለን። ከድር በጣም ደክሞኛል አያቴ፣ ደክሞኛል፣ ስልችት ብሎኛል። በቃ ልጄ፣ በቃ ያልፋል፣ ትንሽ ብቻ ታገሽ። ፊሊዝ እነዚህን ጨምሮ አቲፍን ለመጠየቅ መጥተው አዝራ መቴ ልትፈታው እንደሆነ ለእናቷ ነግራት ከጎኔ ሁኚ ትላታለች። ዚያ አፊፌን ተክዛ መናፈሻው ጋር ሲያገኛት እጇን ይዞ ያጽናናታል። በዚህ ሰዓት አቲፍ ከላይ ሆኖ በድንገት ያየውን ነገር ማመን ተስኖት በቅናት ይንጨረጨራል። ሁኔታው ግራ ያጋባት ፉሱን ወደ ታች ስታይ ነገሩን በደንብ ትረዳለች። መቴ የተፈጠረውን ከሙምታዝ ሰምቶ ከእናቱ ጎን ቆሟል። ሄሎ ኢዜት፣ ፊሊዝ የሆነ ነገር ጠርጥራለች። ፊቷን አይታታል? ምናልባት ሰምታ ይሆን እንዴ? ቆይ ብታውቅ ኖሮ ስለኛ ይኸውልሽ ዝም የምትል ይመስልሻል? ተረጋጊ። ታዲያ ምን ልናደርግ ነው አሁን? አልገባኝም። ኢዜት ፊሊዝን ላረጋጋሽ ብሎ ማሳጅ ማድረግ ይሞክራል። የውስጧን ህመም በውስጧ ይዛ ቻል አድርጋ መቴ አዝራ ላይ እየማገጠባት ይመስልሃል? ኬታ መጣሽው? እንደዚህ ያለ ነገር ካደረገው እንኳን እኮ አለቆም እገለዋለሁ። የሚማግጥ ሰው መገደል ነው ያለበት አይደል?
አዝራ አሁን እንዴት ነሽ? ከድር ነገ እንገናኝ። የምነግርህ ነገር አለኝ። እሺ እንገናኛለን። የሚያዳምጠኝ ሰው ያስፈልገኛል። ካንተ ውጭ ደግሞ ማንንም አልፈልግም። ፈጣሪ ሆይ ይህቺ ልጅ እናንተ አሁን ምንድናችሁ ይባላል? ከባሏ አባት ጋር የሥራ አጋር ነው። አሁን ደግሞ ይሄ ምን ይባላል? ልጄ ለምንድን ነው የማታቆመው? ተው ምልን አትሰማኝም ማለት ነው? ምን እያልከኝ ነው የምትይ? ከድር እንዴት አወቀ? ማን ነገረው? ስለኔና ስላንተ እንዴት አወቀ? ተረጋጊ። ምንም የሚያስፈራ ነገር የለም። በቃ ነገ ስንገናኝ እንደው ሁሉንም ነገር እነግርሻለሁ። አይዞሽ፣ ሁሉም ነገር በቁጥጥር ስር። አንተን በፍጹም እንዴት ታደርጋለህ ብዬ አስቤ አላውቅም ነበር። እንዴት መቴሌ እንደዚህ አይነት ነገር ታደርጋለህ? አባቱን መውደድ ጀምሮ ነበር እኮ። አባትና ልጅ ሆኖ ነበር እኮ። እንዴት ይህንን ግንኙነታቸውን ታበላሽብኛለህ? ነው በከማል ትቀናበታለህ? አንተ አባቱ ስላልሆንክ። ፈጣሪ ይመስገን አባቱ እንኳን አይደለሁም። ምክንያቱም መቴን ማሞኘት አልፈልግም። መስመርህን አትለፍ። ቆይ ምን ያደረክ ነው? ምን አገባህ? ያገባኛል። ምክንያቱም ስለምወድሽ፣ መቴን ስለምወደው። እሱን መጠበቅ ስራዬ ነው። ልጄን የምትወደው ከሆነ እንዲህ ያለ ነገር አቁም። ጠዋት ላይ የጉልተን መቀየር ሁሉንም አስደምሟል። በዚህ መሃል ለታንሱ አንድ አበባ ተልኮላት ከሰራተኛዋ ትቀበላለች። አይኔን ስለገለጥሽልኝ አመሰግናለሁ። ከቆይታ በኋላ ፊሊዝና ኢዜት እነዚህ ቤት መጥተው እያወሩ ኢዜትና ታንሱ ኪችን ውስጥ ለብቻቸው ሲያወሩ ፊሊዝ ተደብቃ ትሰማለች። ይኸውልሽ ታንሱ፣ ፊሊዝና እኔ በጣም ጥሩ ግንኙነት ላይ ነው ያለነው። ብትጠረጥረ ኖሮ ይኸውልሽ እስካሁን ሁለታችንንም ገላን ነበረ፣ ገላን። እኔ ግን ምንም አላምናትም። ሚስት እብድ እንደሆነች ታውቃለህ አይደለ? በይ ታንሱ፣ የምንገናኝበትን ቦታ አሳውቅሻለሁ። የኔ ፍቅር መጣሽ እንዴ? የምትፈልጊውን ሁሉ ጨረሽ? በቃ እኔ መኪናውን ላንሳ። ደህና ዋይ ታንሱ። መልካም ነው። ፊሊዝ በታክሲ ባሏን መኪና እየነዳ የሚሄድበትን ሁሉ ትከተለዋለች። የመቴ ቤት ኢንጅላና መቴ ከረጅም ጊዜ በኋላ ፍቅራቸውን አድሰው ከንፈዋል። በቃ አሁን ልሂድ። አትሂጂ። አፈቅርሻለሁ። እኔም አፈቅርሃለሁ። አይ መቴ በጣም እወዳለሁ፣ ግን መጀመሪያ ከአዝራ ጋር ጨርስ። ከቆይታ በኋላ አዝራ የመቴ ቤት መታ ታንኳኳለች። ኢዜት ታንሱን በመኪናው ይዟት እዚህ ቦታ መጥቷል። እርሷ ደግሞ የተከታተለቻቸው ፎቶ ታነሳቸዋለች። እርግጠኛ ነኝ አበባውን ራሷ ናት የላከችው። የጭንቅላት ጨዋታ ለመጫወት እየሞከረች መሆኑ ነው። እባክሽ ታንሱ ራስሽን እንዲያልሽ አታስጨንቂ እንዴ! እባክህ ልለምን፣ ከዚህ እንሂድ። እኔ በጣም ፈርቻለሁ። ወደ ቦድሩም ሄደን እዛ አብረን እንኖር። ለዓመታት ተመሳሳይ ነገር ስናደርግ እንኖር ነው። ቆይ እንደዚህ እንደሆንን መሞታችንን እየጠበቅን ያለ ነው? አልገባኝም። መቼ ነው ነፃነታችንን አውጀን አብረን በሰላም የምንኖረው? ላስብበትና አሳውቅሻለሁ። አደፍ መነገር ጣለህ። በላረፍ በል። የመቴና ያዝራ ነገር ያበቃ ይመስልሃል? ሁሉ ጊዜ ካፊፌ ጋር ነህ። ትላንት ማታ መናፈሻው ጋር እጇን ይዛ አይቻለሁ። ይሄ ምንድን ነው? እዚያ ንገረኝ እስኪ። ቆይ አንተ ምን አይነት ሰው ነህ? በአንደኛው እጅ ልጄን ለማግባት ሞከርክ፣ በተቀረው እጅ ደግሞ አፊፌ አማረች። ቆይ ይሄ ምንድን? አፊፌን ቤቴ እንድትኖር ያደረግኳት ለልጅ ልጄ ስል ነው። ከዚህ በኋላ አፊፌን ለእኔ በቃ ተወለኝ። ቆይ አንተ ይኸውልህ እዚህ እንደ ወንድ ለምን መጣህ? ምን ልታደርግ ነው የመጣኸው? እንደ ወንድ ላወራ ነበር የመጣሁት፣ ግን ወንዱ የለም። ራስህን ተመልከት። ወንድ ነኝ በለን የምታስበው የማትረባ ራሴ የማትረባ ስርዓት ነስ። እህቴ ይህንን ነገር ለማንም እንዳትናገሪ። ትላንትና ማታ አባዬ የአፊፌን እጅ ይዞ አየሁት። ምን? አባዬ? እባክሽ ፍቅር ውስጥ ናቸው ብቻ እንዳትዪ። ሳይወዳት ግን አልቀረም። ለቤልጊን ልንገራት አልንገራት እያልኩኝ ነበር። ከትላንትና ጀምሮ ታስብበት ነበረ። ግን ንገሪያት ፉሱን። ሁለታችንም ምን ጥሩ ምን መጥፎ እንደሆነ ልናውቅ ይገባል። እንደውም ይሄ ጉዳይ ከቤልጊን ይልቅ እኔን ይበልጥ ይመለከተኛል። መቴና አዝራ ቀልድ እየተቀላለዱ ከልቡ ሲስቅ አይታው በፍቻቸው ዋዜማ እንደማይወዳት መጀመሪያውንም ከእርሷ ፍቅር ምንም እንደሌለው ትረዳለች። ከድርም ኢንጅላን አግኝቷት የመጀመሪያ ቀን እንዳያት እንደወደዳት ነግሯት፣ መንገዳቸው ግን እንዳሰበው መሄድ ስላልቻለ ቀለበቱን አውልቆ ይቅርታ እንድታደርግለት ጠይቋት ንጹሕ ጓደኛሞች እንሆናለን ብሏት ተባብለው ይለያያሉ። ምሽት ላይ የነፊሊዝ መኝታ ቤት የባሏ ስልክ ላይ አንድ ቴክስት ይገባል። ታንሱ የሚገናኙበትን የሆቴል ክፍል አድራሻ ትልክለታለች። የመልእክት ድምፁን ሰምታ ስልኩን አንስታው አይታው ትወጣለች። እርሷ እንደወጣች ኢዜት ከሻወር ቤት ወጥቶ ያየዋል። አዝራ የከድር ቤት መጣ በስስት ታቅፈዋለች። ድንገት እናቱ ከመኝታ ቤት ስትወጣ ትልቁ ዳቦ ሊጥ ሆኖ ታገኘዋለች። እዚያ ጊዜ እንዲሰጣት ብትጠርም ለፋር የሚሆን ጊዜ ስላጣ ተናዳ ተናግራው ትሄዳለች። ምን እያለች ነው እቺ ሴት? አልገባኝም። አቶ ኡስማን የወይዘሮ ሀፊፌን የፍቺ ጥያቄ ውድቅ አድርጎባታል። አይረባ የከድር እናት ክፉኛ ታንባርቅባቸዋለች። ፊሊዝንም ጠርታት የልጅሽን ጉድ እይ ትላታለች። ለመጨረሻ ጊዜ የማስጠነቅቅ ከልጄ ራስ ነው። አቁም እንጂ ወይዘሮ ፊሊዝ
እኔ ቀጥይ ተራመጂ እኮ ምን ማድረግሽ ነው? እኔ እኮ ሕፃን ልጅ አይደለሁኝም። ግን ለእኔ አሁንም ልጅ ነህ። ልጅ እንደ ልጅ ነው ስራህም። እንደውም ወደ ሀገራችን ነገ ሁኑ እንመለሳለን። እኔ አልሄድም እማዬ። አሃ ለሴት ብለህ ለአንዲት ሴት ብለህ የእናትህን ልብ እያሳዘንክ ነው? ታሳፍራለህ። ጠዋት ላይ አዝራ በፍጥነትና በደስታ የከድር ቤት ጋር መታ ታንኳኳለች። አቤት። ምነው አዝራ? ምነው በዚህ ጠዋት በሰላም ነው? ምንም። እናቴ ልክ ነበረች። አልገባኝም። ምኑ? አምላኬ ሆይ ለምንድን ነው እንደዚህ አይነት ህልም እያየሁ ያለሁት? እማዬ ወደ ጁጄ እየሄድኩኝ ነው። ወደ ሀገር እየተመለስኩ ነው። እሺ እኔም እመጣለሁ፣ ጠብቂኝ። መቴና አዝራ ጠበቃቸው ጋር ሄደው በይፋ ሰማንያቸውን ቀደው ፈርመው ይወጣሉ። በሕይወታችሁ ለመጀመሪያ ጊዜ ዛሬ ገና ትክክለኛ ውሳኔ ወሰናችሁ። እማይ በመሆኔ በጣም ደስተኛ ነኝ። በጣም በሕይወታቸው ለመጀመሪያ ጊዜ ዛሬ ገና ተስማሙ። ጠበቃ አይገርምም? እኔ እንደውም በትልቁ ነው የምፈርመው። ኢዜት ወዴት ልትሄድ ነው? ወደ ስፖርት ቤት። በእንደዚህ አይነት የመዘነጫ ሻንጣ ጥለኸኝ የምትሄድ ከሆነ ለዘለዓለሙ ደህና ሁን። አፈቅርሻለሁ። ከድርና ኢንጅላ ለዚህ የማይረባ አጋፍጠውን ጠፉ አይደለም? ኧረ በፈጠረሽ ተይና አንቺ ሴት። ጥለኸኝ የምትሄድ ከሆነ ለዘላለሙ ደህና ሁን። ተመስገን ተመስገን። በመጨረሻም ወደ ሀገራችን ልንሄድ ነው። ከዚህ በኋላ የናፈቀኝን የቤቴን ምግብ ልበላ ነው። ኢዜት ከታንሱ ጋር የተቀጣጠሩበት የሆቴል ክፍል መጥተዋል። የማትመጣ መስሎኝ በጣም ፈርቼ ነበረ። ይቅርታ ታንሱ፣ ማድረግ አልችልም። ወዴትም መሄድ አልፈልግም። ለምን? ትናንትና ተነጋግረን ጨረስን አይደለም እንዴ? አንዴ ትልቅ ስህተት ሰርቻለሁ። በድጋሚ ሌላ ስህተት መስራት ደግሞ አልፈልግም። ልጄንና ሚስቴን መተው አልችልም። እኔስ ሕይወቴ ሙሉ እንደዚህ መኖር አለብኝ? ለእኔ አታዝንም ወይ? ለእኔ አታዝንም? ኢዜት ቁም! ኢዜት እባክህ ቁም! ጥለኸኝ አትሂድ ኢዜት! ኢዜት! አባዬ! ባህር ዳርቻው ጋር አዝራ በፍጹም ደስታና ነፃነት ለከድር ትደውልለታለች። ትመጣለህ ብዬ እየጠበቅኩኝ ነበረ። ለምንድን ነው ያልመጣኸው? አብቅቷል ከድር፣ ፈትቼዋለሁ። ለአንቺ በጣም ደስ ብሎኛል። ይቅናሽ። ምን እያልክ ነው እንዴ? አሁን የማዘኛ ሰዓቱ እኮ አይደለም። የት ነህ? አትመጣልኝም? ወደ ዱጄ እየተመለስኩ ነው። ያኔ በክፉ ቀን ያልተለያት የጎዳናው ውሻ ዛሬም በደስታ ቀኗ መጥቶ ኢንጅላን ያቅፋታል። ታማኝ ውሻ መቴም ፊቱ በደስታ ተሞልቶ መጥቶ አብቅቷል ኢንጅላ፣ አዝራ ከኛ በላይ አሁን በጣም ደስተኛ ናት። ከኔ ጋር አብረሽኝ ትሆኛለሽ?